እያት ይህ ጫማ ራሱ እንዴት እንደቆሸሸ ጫማውን ራሱ በስርዓት አጥታ መምጣታት ቦርሳው ራሱ ያረጀ ነው። እቻውኛ ትምህርት ቤት ውስጥ ትመጥናለች። ኧረ ምን ሆነሽ ነው ትመጥናባረው ነው ያለባት። እኔ ምላችሁ ሮዛን ያታችኋታል እንዴ? አላየናትም። እኛ ሮዛ ጠባቂ ነን። ዳይሬክተሯ እኮ ጥራት ብላይ ነው በእናታችሁ። ባይዘው ባለፈው የተደረገውን የሳይንስና የቴክኖሎጂ ውድድር እሱን እኮ አሸንፋ ነው። አሁን የት ብዬ ነው ማገኛት? አላውቅም። ባክሂድ እናፈልጋት። እኛ ምን አገባን ታዲያ? እንዴ ሮዛ እዚህ ሆነሽ ነው እንዴ? ዳይሬክተሯ እኮ እየፈለገች ነው። ባለፈው የተደረገውን ውድድር ስላሸነፍሽ ትፈልግሻለች። እሺ ላንቺ ደስ ብሎኛል። አመሰግናለሁ። በጣም ይቅርታ፣ ቅድም ባንቺ ላይ የማይሆን ንግግር ተነጋግረን በጣም አዝናለሁ። ችግር የለውም። ብዙ ጊዜ እንደዚህ አይነት አስተያየቶችን ሰምቻለሁኝ። ሰዎች በመልካችንና ባለባበሳችን ነው የሚገምቱን። ነገር ግን ዋናውና አስፈላጊ የሆነው ነገር ውስጣዊ ማንነታችን እንደሆነ ጠንቅቄ ያውቃለሁ። ቅድም እኔና ኤቫን በተነጋገርነው ንግግር አዝንሻል እንዴ? አይ በፍጹም አላዘንኩም። ምክንያቱም የራሴን ዋጋ አውቀዋለሁኝ። ደግሞ ለማንም ምንም ማረጋገጥ አይጠበቅብኝም። የቆሸሸ ጫማ ስላደረኩኝ እና ያረጀ ቦርሳ ስለያዝኩኝ ማንነቴን ይገልጸዋል ማለት አይደለም። ዕውቀቴና ማንነቴ ግን እኔን ይገልጹኛል። እውነተኛ ዋጋ ከውስጥ ነው የሚመጣው። ሮዛ እንኳን ደህና መጣሽ። አመሰግናለሁ። በሳይንስ የፈጠራ ውጤት ባመጣሽ ውጤት በጣም ኮርተንብሻል። የሚያስፈልጉሽ ነገሮች ካሉ ትምህርት ቤቱ ሁልጊዜ አንቺን ሊረዳሽ ዝግጁ ነው። እሺ፣ በጣም አመሰግናለሁ። መልካም ሮዛ፣ መልካም ቀን። እሺ